ሴፕቴምበር 25 የጣለው የበረዶ ብዛት ይኸውላችሁ ወደ 25 ሴንቲሜትር አካባቢ ነው የጣለው። በመጀመሪያ ይሄ ልክፋ ብዬ ነው። ከዛ በኋላ ደግሞ ይሄ የመንገዱ ነው። ከዛ በኋላ ያለውን አሳያችኋለሁ። የመኪናዬን አሳያችኋለሁ ማለት ነው። አሁን መኪናዬን ይኸውላችሁ መኪና ይሄን ይመስላል እና ዛሬ ከጣለው የበረዶ ብዛት መኪናው እንዲሸፍነው ለምን ተሸፈነ እንዳትሉኝ አደራ። እንግዲህ በምን ተሸፈነም አትሉኝ ማለት ይሄ በረዶ ነው እና 25 ሴንቲሜትር ነው የጣለው በዛሬ ቀን። እዚህ ካልከፈቱት በስተቀር አለበለዚያ በሩ ስከፍ አሁን በረዶ መኪናው ይገባል። ስለዚህ ይሄን እንደዚህ አደርግና በረዶውን ለመጥረግ እሞክራለሁ። ይኸውላችሁ እዩት፣ ታያችኋል። ይሄ በረዶ ቀዘቀዛለሁ ይኸውላችሁ እና ወደ 25 ሴንቲሜትር ነው የጣለው። ይሄ ነው እንግዲህ አንዳንድ ጊዜ የእግዚአብሔር አሰራር ይገርመኛል። አሁን ሌላ ቦታ ደግሞ እዚሁ ካናዳ ውስጥ ሆኖ ሙቀት አለ፣ ሙቀት ያለበት አለ። እዚህ ደግሞ በረዶ እንዲህ አለ። ይሄን ይመስላል እንግዲህ ከመኪናው ላይ በዚህ መልክ አጸዳለሁ ማለት ነው። በዚህ መልክ ታያችኋል። ከፍታው ምን ያህል እንደሚያክል አያችሁ። ይሄ ነው ለሌቱ ሲጥል ያደረውኝና የሚገርመው ማናቸውም ሰዎች ሬዲ አልነበሩም። ያገኘኋቸው ሰዎች ሁሉ እንዴ ዛሬ ሳናስበው በረዶ ጣለን ያሉትና የእግዚአብሔር አሰራር ይገርማል። ይሄን ስላያችሁ አመሰግናለሁኝ። መታችሁ ግን አግዙኝ፣ ዝም ብላችሁ አትዩኝ። ቴንክ ዩ